መጽሐፈ ሲራክ ምዕራፍ 5 የየዕለት የሕይወት መመሪያ። ገንዘብህን በከንቱ አትበትን፣ በቃኝም አትበል። የሰውነትህን ፈቃድ አትከተል። እኔ ኃይለኛ ነኝ ማንስ ይችለኛል አትበል። እግዚአብሔር በቀልን ይበቀላልና ኃጢአት ሰርቼ ፍርድ አልተቀበልሁም አትበል። እግዚአብሔር ብዙ ዘመን ይታገሳልና ስለ ኃጢአትህ ንስሐ መግባትን አትፍራ። የእግዚአብሔር ምሕረቱ ብዙ ነው፣ ኃጢአቴንም ይቅር ይለኛል እያልህ በኃጢአት ላይ ኃጢአትን አትጨምር። ምሕረትም መቅሰፍትም ከእርሱ ዘንድ ይመጣልና መቅሰፍቱም በኃጢአተኛ ሰው ላይ ይወርዳል። ለእግዚአብሔር መገዛትን ቸል አትበል፣ ሞት ድንገት ትመጣለችና ከቀን ቀን አታሳልፍ። ፍዳ ከመቅሰፍትህ ጋር በመጣብህ ጊዜ በመከራ ትጨነቃለህ። በመከራ ጊዜ አንተን ማዳን አይችልምና ለአመፃ ገንዘብ አትሳሳ። ራስን ስለ መግዛትና ግልጽ ስለመሆን ለሰው ሁሉ ምስጢርህን አታውጣ። የወደደውንም ሁሉ አትከተል። ምላስ ሁለት እንደሆነ ኃጢአተኛ አትሁን። አንተስ በጥበብህ ጸንተህ ኑር፣ ቃልህም አንድ ይሁን። ለመስማትም ፈጣን ሁን፣ ቃልን ለመመለስ ግን የዘገየ ሁን። የምትነግረው ካለህ ለባልንጀራህ ንገረው፣ ያለዚያ ግን እጅህን በአፍህ ላይ አድርግ። መከበርህና መዋረድህ ከቃልህ የተነሳ ነው፣ የሰውም ውድቀቱ በአንደበቱ የተነሳ ነው። ሐሜተኛ አትሁን፣ በአንደበትህም አውታታ አትሁን። የሌባ እፍረቱ ጥቂት ነው፣ አንደበቱ ሁለት የሆነ ሰው ግን መከራው ጽኑ ነው። በታላቁም በታናሹም ሰው ዘንድ ቸር ሆነህ ተገለጥ።